ዛሬ የመጀመሪያው እንግዳችን በጣም ጎበዝ ሼፍ ግን አሁን በዚህ ሰዓት እርጥብ እየሸጠች የምትተዳደር ግን ህልሟ በጣም ትልቅ የሆነች ሴት ናትና በጣም ብዙ ገጠመኞቿን ታወራልናለች። ተከታተሉ። ሰላም አዲስ አባላል። እሺ በቀላሉ እንጀምር። ይሄን ስራ ሰሪ ነው እንደማየው ከሆነ በጣም ይሰራል። ፍሬንች ነው ዝናባት ታሳብ ይሄን ብርድ ልትቋቋሙ እየረዳሽ ሪሊስት አንደኛው በስራው ደስተኛ መሆን ይገባል። እንኳን ወደሽ ልትሰሪ ይገባል። ሲቀጥል ያው እንደጀመርኩ አካባቢ ከብዶኝ ነበር። ያው አሞኝ ነበር። ከዛ በኋላ ግን አዳፈረኩት ለመርኩት ለኔ ኖርማል ነው። ቀርቤ ታዲያ አጥማ ማስማወቃታ በጣም ነው አው ፍሬ ነው ታስታውስ ተቀጥቅጥ በጣም ማትረፍ በጣም ያሳቀኝ ሆነ ጊዜ በጣም ቢዚ ነበርኩና ሰራሁኝ ብዬ በጣም አላቀም ኦቨር ሰራውና እግዚአብሔር ይመስገን ባዶ እጄን ገባሁ እንዴ ሰርቀው የእውነት አናዘር ባንክ ልከው ለካ በቃ በትንሹ 1700 ያው በልተውኝ ገባሁኝ ወደ ቤቴ። ይብርሽን ነው እውነት አላቀስረይ ላቸው እንደምትቻል አንተ ከጀመርሽበት በኋላ ማለት ነው። በጣም ጎበዝ ድንች ከታፊ ሙሉ ከቤተሰባቸው በጣም ሰፖርቲቭ በጣም ደስ ይላል። አሁን ባለንበት ሁኔታ ወንዶች ሴቶችን ሰፖርት አያረጉም በሚባልበት ጊዜ ይሄንን መስማት በጣም ደስ የሚል ነገር ነው እውነት ለመናገር እና ባለቤትሽን ሰላም ግን አናልፍም ባይዘው የሰላም ባለቤት ቴንክ ዩ። እኔም በአጋጣሚ በጣም አመሰግናለሁ የኔ ባል በጣም ወደሃለሁ ስለምታግዘኝ ስለምትረዳኝ ሁላ በጣም እጅግ እግዚአብሔር ያክብርልኝ። እግዚአብሔር ጤና እድሜህን ያርዘም። ቅድም ፈገግ ያሰኘሽን ነበር የጠየኩት። አሁን ደግሞ በጣም ያናደደሽ ወይ ደግሞ በቃ ካልገደልኩት ብለሽ ያሰብኩት ግን ስራሽ ስለሆነ የተወሰነ ታርጋው ነው። ቅድም ፈገግ ያሰኘሽን ነበር የጠየኩሽ። አሁን ደግሞ በጣም ያናደደሽ ወይ ደግሞ በቃ ካልገደልኩት ብለሽ ያሰብሽው ግን ስራሽ ስለሆነ የተወሰነ ታርጋው ነው። እንደዛ ሳይሆን አንዳንዴ በቃ ላይሸጥ ይችላል። ከዛ ደግሞ ሲያድር ደግሞ ያው ከስተመሮቼ ደግሞ ትኩስ ነገር ስለሆነ የለመዱት እኔም ሲያድር ደስ አይልምና አንዳንዴ ያው ነገ በንጋታው የሆነ የምታመጪበት ገንዘብ ያጥርሻል ተባባል እሱ ነው እንጂ ያው እንደዚህ አይነት ቻሌንጆች አሉ። እግዚአብሔር ይመስገን ግን ያው ያለፍነው ያልፋል። ግድ ነው ሲጀመር አይደለም እየተሰራ ቁጭ ተብሎ ሲየታለፋል። በዚህ እድሜሽ ማለት ወጣት ነሽ ልጅ ነሽ ባንቺ እድሜ ያላገቡ ብዙ ሴቶች አሉ እና አሁን ባለሽበት ሁኔታ ወይ ደግሞ ጓደኞችሽ ቤተሰብ ጋር ሆነ ወይ ደግሞ ራሳቸውን ብቻቸውን ልጆች ሳይኖሯቸው ቤተሰብ ሳይኖሯቸው በጣም ጥሩ ነገር ላይ ሊሆኑ ይችላሉ ኃላፊነት ስለሌለባቸው ማለት ነው። አንቺ ግን ኃላፊነት አለብሽ፣ ትዳር አለሽ፣ ልጅ አለሽ እና እነሱን ስታይ ምን ይሰማል? እኔ በጣም ደስተኛ ነኝ። አሁን ባለሁበት ማለት ጊዜን በምንም ነገር አላጠፋሁም። ገባሽ? መሆን ያለበት ነገር ሁሉ በጊዜው ሆኗል ብዬ አምናለሁ። ገባሽ አይደል? በዚህ እድሜ ስራዎችን ሞካክሬያለሁ። እግዚአብሔር በፈቀደ ደግሞ የተባረከ ትዳር አግኝቻለሁ። በትዳር ውስጥ ደግሞ የተባረከ ልጅም አግኝቻለሁ። ገባሽ አይደል? ምንም እንደውም ከነሱ የበለጠ ለኔ እግዚአብሔር አምላክ ትልቅ በረከትና ትልቅ ስጦታ ሰጥቶኛል ብዬ አምናለሁ። ቢያንስ በትዳርሽ በጣም ደስተኛ ነሽ። እጅግ በጣም ቆንጅዬ ልጅ እንዳለሽ ይሰማኛል። ወይ በስማ ያለችን ቆንጅዬ ልጅም ባሌም እንደዛው ነው። ቆንጅዬ አልጠራጠርም፣ አንቺን አይቼ አልጠራጠርም። እሺ ያው እንደ አንድ እናት ወጣት እናት ነሽ። እዚህ ማታ ነው የምትሰሪው፣ ልጅሽን ትተሽ ነው እዚህ የምትመጪውና እዚህ ሆነሽ የሚሰማሽ ስሜት ምንድነው? ማለት ጭንቀት ይኖራል፣ እርግጠኛ ነኝ ጭንቀት አለው። ልጅሽን ትተሽ ስትወጪ ያው ልጅ አይደለ ያው ክፉና ደጉን አለየን። ገና 2 አመት ከ6 ወሩ ነው ብዬሻለሁ። አንዳንዴ አመጣዋለሁ እኔ ጋር ያው ከኔ ጋር ምሽቶ ይገባል። አባቱ ስራ ከሆነ ካልሆነ ደግሞ አባቱ ይዞት ይቀመጣል እንጂ ያው ከባድ ነው፣ ይጨንቃል።
በጣም እኔው ጋር አንዳንዴ እኔ ጋር ይሁን ብለሽ ብርድ ማስመታቱ ይሻላል። ቤት ያው ያው ክፉና ደጉን ስለማይለይ የሆነ ሀፕን የሚያደርጉ ነገሮች አይታወቁም። እሱ አለ። ይሄ ስራ ማታ እንደመሰራቱ መጠን በጣም ብዙ ፈተና ሊኖር ይችላል ለሴት ልጅ። ሴት ልጅ ስትሆኚ ደግሞ ብዙ የሚያጋጥሙ ነገሮች አሉና ያንን ነገር በምን ታልፊያለሽ? ማለት ብዙ የሰከረ በጣም አመለካከት ያሌለው ሴቶችን ሀራስ ማድረግ የሚወድ ብዙ አይነት ወንድ አለና እነዛን እንዴት ታልፊያለሽ? በምን መልኩ ነው የምታልፊያቸው? ማለት መኮሳተራችም መቆጣታችም ያለሽበት ሁኔታ ደንበኛን ለመቀበል ለመያዝ እና እንዴት ነው ታልፊ ያንን ፓርት? አይገርምሽም? ሰው እንዳመጣጡ የማስተናግድ ሰው ነኝ። ስቀሽ ከመጣሽልኝ እንደኔ ፈንድሻ ሰው የለም። እንደውም አጋጣሚ አንድ ጎረቤቴ ፈንድሻ ነው የምትለኝና ፈንድሻ ነው የምትለኝ። ምስክር ነኝ ምስክር። እንደዛው ደግሞ እየሰከረውም ሲመጣ ያው እንደ ሁኔታው ታስተናግጃለሽ። ማለት ፊትነስ ተሹ ምናምን ሳይሆን በቃ አባብለሽ በጣም ፖላይት በተሞላበት እንትን ታስተናግጃለሽ። ከዛ አላቅም ያው እንደ ፊታችን ባህሪያችንም ይለያየ እንደ መልካችን ያው የመጣውን በመጣበት ሁኔታ አስተናግጄ እመልሳለሁ ማለት ነው። እኔ ያንቺን ብርታት ቢሰጠኝ እግዚአብሔር የእውነት ስለሆነ ያው ፊት አለሳሽ። አዎ እውነት ነው። እሺ ገበያ ጠፍቶ ቅድም እንዳልሽው ይዘሽ ስትመለሽ ምን ይሰማሻል? ያን ሰዓት ማለት ከባድ ይመስለኛል። ያው እሰራለሁ ብለሽ ሰርተሽ ወጥተሽ ያው እርጥብ ደግሞ ሲሆን ሲያድር ደስ የሚል አይመስለኝም ሳስበው፣ ትኩሱን ካልሆነ ማለት ነው። ምን ይሰማሻል የዛን ሰዓት? እንደምታይኝ ሳቂታ ብቻ አይደለም፣ በጣም ቆንጆ አልቀሻኝ፣ ጥሩ አልቀሻኝ። በጣም ነው የሚከፋኝ። እውነት የለሽ ማለት ቢያንስ 10 ዳቦ ይዤ ከወጣሁ ያቺ 10ዋ ዳቦ ማለቅ አለባት። ገባሻል? ነገር የሆነ ነገር ሰፖርት ታደርጋለች ብዬ ስለማምን ማለት ነው። እናደዳለሁ እና አለቅሳለሁ ለአንዳንዴ። ቤት ያለውን ድባብ እንዴት ታደርጊዋለሽ? ባለቤቴም ስለሚያግዘኝ ያው ቶሎ ወደ ራሴ ለመመለስ ያው ለነገ ደግሞ ተስፋ ትሰንቂያለሽና ለነገ ደግሞ በቃ እግዚአብሔር ያውቃል ብለን ቶሎ እመልሳለሁ ማለት ነው። ብዙ ስትሸጭስ የሚሰማሽ ስሜት? የዛኔ አትጠይቂ። አይ አወኩት ገባኝ። በቃ ገመት ያለው ደስታ አይደለም ያው ደስ ይለኛል። ምን ታደርጊ አድሮ ማለት ያደረብሽ ቀን ቤተሰቦችሽ በጣም ሰልችቷቸው አያውቅም? እርጥብ እያበላሻቸው እርግጠኛ ነኝ እራትም ቁርስም የሚበሉት እርጥብ እንዳልኩሽ ልጄ ብዙ እንትን አይደለም። ያው ባለቤቴም ብዙ ተመጋቢ አይደለም። ያው አታስገድጂም? አንዴ እንኳን እሱን ጎረቤቶቼንም አስገድዳለሁ አንዳንዴ ግዙ ብዬ እንዴ ግዴታ ነው አብረሽ እስከኖርሽ ድረስ ይመስለኛል። አንዱን ሰፖርት ማድረግ ግዴታ አለበት። ትክክል። ለዛ ብዬ ነው የማስገድዳቸውም ጎረቤቶቼ አሉ። ታዲያ እኔ ያሰብኩት ታውቂያለሽ፣ ቤተሰብ ልጅሽንና ባልሽን ታስቸግሪያለሽ። አንቺ ተለየሽብኝ። ጎረቤቶች ሌላ ሌቭል ነው። ካለሽ ቅርበት እኮ ነው በጣም ኖርማሊ እንደዛ አይነት ቤት ጉርብትና ስላለሽ በጣም ደስተኛ ነሽ። በዚህ ጊዜ ያለፈ ነገር እግዚአብሔር ይመስገን ጥሩ ጎረቤት አለኝ። ደስ ይላል፣ በጣም ደስ ይላል። የማይፈልግ እድገቴን ብቻ አይዲያ ሼር የሚያደርገኝ የሆነ የማይመጣልኝ ሁላ ሰላም ለምን እንደዚህ አታደርጊ በቃ አሪፍ አይዲያ የምታመጣልኝ በጣም ወጣት ጓደኛ ያለች ነው። ጓደኛዋን በጣም እናመሰግናለን። በእውነቱ እቺ መሰል ጠንካራ ሰራተኛ አፕሪሺየት ያደርግሽ ስለሆነ ባለቤቷ እግዚአብሔር ያክብርልኝ። በጣም አመስግኑላት። ያቀጨችሽ አንድ እርጥብ ገብቼ በጣም ይቀርታል። ችግር የለውም ሁለት ታደርጊያለሽ። አንድ እርጥብ ነው የገዛኋት። ግን ያው የጠየኳትን ጥያቄዎች እያያችሁ ነው ተመልካቾች። ይሁን እንግዲህ አሁን እዚህ ቅዝቃዜ ላይ ሆነሽ በዚህ ሁሉ ድካም ማለት የመጨረሻው ይሄን ሁሉ ድካም አልፈሻል። ብዙ እየሰራሽ ነው። ግብሽ ምንድነው? የመጨረሻ ግብ ምን መሰለሽ? ማለት የነገው እኛ እናስባለን ፈጣሪ ይፈጽማል አይደል? ያው እንደ ሰው ብዙ አልማለሁኝ የሆነ የራሴ የሆነ ነገር ቢኖረኝ ስፔሻሊ ደግሞ በተመረኩበት ሙያ ባይዛው ሼፍ ታዲያ በሙያሽ ነው እየሰራሽ ያለሽው? ባይዛው ተመስገን እስካሁን ምንም አይነት ኮሜንት አልመጣም። ማለት ቅሬታ እሰጣለሁ። ባይዛው መጨረሻ ላይ ስጨርስ ምስክርነቱን እሰጣለሁ። ከስተመሮቼ በጣም ሳቲስፋይ ሆነው በንጋታውም ሲመጡ ዋው እርጥብሽ ብለው ገባሽ አይደል? ያስታውቃል፣ ያጓጓል። በዛ ላይ ደግሞ ያው ሴል ነገሮችን እሞክላለሁ። ይሄ ሽያጭ ነገር ላይ ወደፊት ትልቅ ሬስቶራንት እንደሚኖርሽ በጣም እርግጠኛ ነኝ።
ልጅሽን ያው ከዚህ በፊትም ከዚህ በኋላም ትወልጃለሽ ብዬ ተስፋ ስለማድረግ ልጆችሽን ባለቤትሽን በጣም እንደምታኮሪ በጣም እርግጠኛ ነኝ። ግን አንድ ምክር እንድትሰጪልኝ እፈልጋለሁ ለወጣቶች አሁን ቤት ተቀምጠው ተስፋ የቆረጡ ስራ የለም ብለው ስራ ለሚያጣጥሉ በጣም ብዙ ስራ የሚያጣጥሉ ስራ የለም ብለው የሚያወሩ በጣም ተስፋ የቆረጡ ራሳቸውን ማጥፋት ደረጃ የደረሱ ወጣቶች ያሉበት ጊዜ ላይ ነንና እነዛን ወጣቶች ምን ትመክሪያቸዋለሽ? ማለት በዚህ ዘመን ብዙ ተስፋ የሚያስቆርጥ ነገር አለ አይደለም። ሳሰሪ ሰርተሽም ያው እኮ እያየነው ነው። ተራርጠሽም ቀን ከሌሊት ሰርተሽ ጠብ የማይልበት ነው። ቢሆንም ግን ተስፋ ማድረጉ የተሻለ ነው። ማለት አልባሌ ቦታ ከመገኘት ራስን ከመጉዳት ነገ የተሻለ ቀን ነው ብሎ ለነገሮች መነሳሳት በቃ ነገ የሆነ የተሻለ ቦታ እንደምትገኝ በማሰብ ፖዚቲቭ ደግሞ ሰው መሆን ይኖርብሻል። ማለት አንዳንድ አስተሳሰብሽ ጥሩ ከሆነ እግዚአብሔር ይጨመርበትና ፈጣሪም ተጨምሮበት ነገ ያማረና ጥሩ ቦታ እንደርሳለን ብዬ አስባለሁ። እና በቃ ተስፋ አትቁረጡ፣ ይሰራል። ምንም ግዴታ እኮ ትልቅ ነገር ዛሬ እኔ አሁን 500 ሊሆን ይችላል ሰርቼ የገባሁት አይደለም አይታወቅም። ቢያንስ ግን የሆነች ነገር ይዤ ገብቻለሁ። ተስፋ አልቆርጥም ማለት ነው። ስለዚህ ተስፋ መቁረጡ ምንም ግዴታ የሆነ ሃይ ሌቭል ላይ መገኘት እኮ የለብሽም አይደለም። ምክንያቱም ከጥቃቅንና አነስተኛ ከተነሳሽ በኋላ ነው ሃይ ሌቭል ላይ የምትደርሺው። ስለዚህ ተስፋ አትቁረጡ፣ ሞክሩ ይሳካል ብዬ እመክራለሁ። በጣም ነው ማመሰግንሽ። መጨረሻ ላይ ማመስገን የምትፈልጊው ወይ ደግሞ ማስተላለፍ የምትፈልጊው ሀሳብ ካለሽ እንቀበል። የድንግል ማርያም ልጅን ድንግል ማርያምን እንቀጥል። ደግሞ ውድ ባለቤቴ የኔ አባቴ ላየ በጣም ወድሃለሁ፣ በጣም አከብርሃለሁ፣ በጣም አፈቅርሃለሁ። እግዚአብሔር አምላክ እድሜና ጤና ረጅም እድሜ ከጤና ጋር ይስጠን እላለሁ። ልጃችን ሌዊ ልጄ እወድሃለሁ እደግልኝ እላለሁ። ከዛ ጎረቤቶቼ በጣም አመሰግናለሁ። እንዲሁም አከራዮቼ በጣም የእውነት በጣም አመሰግናለሁ። በጣም አንቺ በጣም እንደለኛ ሴት ነሽ። በጣም አካባቢ ላይ በጣም መልካም የሆኑ ሰዎች አሉና አከራዮቼም ከነሱ መካከል አንደኛው ናቸው። እጅጉን በጣም አመሰግናለሁ። ይሄ እኔ ልጥብ ነው መሰለኝ። አዎ እስኪ ቀመሽና ወንበሪ ላይ አስተያየት እንቀበላለን። እስካሁን ቆሜ ነበር። እንዴት ነው? በጣም አመሰግናለሁ። በጣም እንዳፍጠው አመሰግናለሁ። አስተያየት ባይዘው በነገራችን ላይ በጣም የሚጣፍጥ ቆንጆ እና ደግሞ በፍቅር የተሰራ እርጥብ ነው ዛሬ የበላሁት። የእውነት አንቺ ጋር ስለመጣው በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ትዳርሽንና ልጅሽን ሁሉንም ይባርክልሽ። ምን አይነት ዘርፎችን የስራ ዘርፎችን እንደማቀርብላችሁ ኮሜንት ላይ ጻፉልኝ። እኔም ደግሞ ለማቅረብ በጣም እሞክራለሁ ውዶቼ።